መልእክት አለኝ። ዘፍጥረት ምዕራፍ 41 ከቁጥር 51 ላይ እንደዚህ ብሎ ይናገራል። ለዮሴፍም 2 ልጆች ተወለዱለት። የመጀመሪያውን ልጅ ምናሴ አለው። እንድም ስል ተናገረ፣ እግዚአብሔር መከራዬን ሁሉ የአባትን ቤት አስረሳኛል። እና የሚገርማችሁ ዮሴፍ የአባቱን ቤት ሲያስብ የሚመጣ ሐሳብ አለ። ወደ ልቡ ወደ አእምሮ ውስጥ የሚመጣ ሐሳብ አለ። ምንድነው ስትሉ በአባቱ ቤት በተድላ ከሚኖርበት የአባቱ ቤት መኖር ሲገባ ወንድሞቹ መሸጡ፣ ወንድሞቹ ማሳደዱ ትዝ ይለዋል። እና አሁን እግዚአብሔር አምላክ ሲያስበው ሲጎበኘው እንደዚህ ያለው፣ እግዚአብሔር ሲባርከው ሲያሰፋው እንደዚህ ያለው፣ መከራዬን እግዚአብሔር አስረሳኝ ስል ምናሴ ብሎ ሰየመው። እግዚአብሔር የአባትን ቤት አስረሳኝ አለ። ያንን ዳግም እንዳላስብ አደረገኝ አለ። ሁለተኛ ደግሞ የሚገርማችሁ ለተወለደው ልጅ እንደዚህ ብሎ ነው ስሙን የሰየመው፣ ኤፍሬም አለው። እንደዚህ አለ፣ እግዚአብሔር በመከራዬ አገር ምን አደረገኝ? አፈራኝ አለ። በኢየሱስ ክርስቶስም ለአንድ ሰው መልእክት አለኝ። በተለያየ መከራ ውስጥ በተለያየ ችግር ውስጥ ለምትመላለሱ እያለፋችሁ ላላችሁ ሰዎች መልእክት አለኝ። እንደዚህ ልበላችሁ፣ በኢየሱስ ክርስቶስም መከራችሁን የምትረሱበት፣ ጭንቀታችሁን የምትረሱበት፣ በኢየሱስም መንከራተታችሁን መሰቃታችሁን የምትረሱበት በረከት በኢየሱስም ያገኛችኋል። ከዚህ ሰዓት ጀምሮ በተለያየ አገር ውስጥ በተለያየ ቦታ በተለያየ ስፍራ ውስጥ ሆናችሁ እግዚአብሔርን በመጠባበቅ ያላችሁ ሰዎች፣ በኢየሱስም የእግዚአብሔርን ቀን የምትጠባበቁ ሰዎች እንደዚህ ልበላችሁ፣ በኢየሱስም መከራችሁን የምትረሱበት በረከት አገኛችሁ ዛሬ በኢየሱስም በእናንተ ላይ ዛሬ ሆነባችሁ። ይህን መልእክት አሜን እያላችሁ ተቀበሉ። የእናንተ መልእክት ነው። አሜን እያላችሁ ደግሞ ለሌሎች እንድደርስ ሸር፣ ኮፒ ሊንክ፣ ዲዩት ሪፖስት ያደረጋችሁ ለብዙዎች እንድደርስ አድርሱ። ሻሎም፣ ወዳችኋለሁ። ተባረኩልኝ።